Hello my lovelies, welcome back to my channel. ዛሬ ይዤላችሁ የመጣሁት የእንቁላልና የቡና ማስክ ይሆናል። እኔ ያው ያየሁት ምንድነው በኔስካፌ ሲሰራ ነው፣ ግን I tried በኖርማል ቡና ቤት ውስጥ ባለው በፈጫሁት፣ ከዛ ደግሞ ነፍቼዋለሁ because ስሙዝ የሆነ ቴክስቸር እንዲኖረው ለስለስ እንዲል እና I have coffee here። ከዛ ደግሞ እዚህ ጋር እንቁላል አለኝ። እንቁላሉን ነጩን ፓርት ነው የምንጠቀመው። እዚህ ጋር ደግሞ የኪችን ፔፐር ታወል አለን ማለት ነው። here it is። so ይሄንን እየቆራረጥን ፊታችን ላይ ነው የምንለጥፈው። አወሾዬው እንዴት እንደምናደርግ but first እንቁላላችንን እንሰብረውና ነጩን ፓርት ብቻ እናወጣታለን ማለት ነው። የተፈጨ ቡና አለኝ። ይሄን እናፍጨዋለሁ እንዳልኳችሁ። ሰው ኔስካፌ ካላችሁ ኔስካፌ፣ ሰው በዚህ ማንኪያ ሻይ ማንኪያ አንድ፣ ሁለት፣ ሙሉ ይባላል አሮ ነው፣ ሶስት አድርጌያለሁ ማለት ነው። ከዛም አድርገው ምንድነው ተቀላቅላለሁ ማለት ነው። ይሄንን ነው የሚመስለው እንግዲህ ውህዱ። ይሄንን using my brush ፊቴ ላይ አፕላይ አድርገዋለሁ። I'm scared. Jesus Christ. I think Bunao is not like በደንብ ፍጭት ያለ አይደለም መሰለኝና like it would be better if you use Nescafe በጣም like ድቅቅ ያለ ቡና ስለሆነ I almost spilled ድቅቅ ያለ ቡና ስለሆነ ስትመቱት easily ነው እንትን የሚለው like dissolve የሚያደርገውና I'm trying to process this. I'm so scared. ምክንያቱም like ሲያደርጉት ያየሁትኝ ይሄ like especially ፀጉራም የሆነ ፊት ካላችሁ like ፊታችሁ ላይ ጥቃቅን ፀጉሮች ምናምን ካሉ እንግዲህ like you need to reconsider this. ያደረጉት የነበረውና I think ይሄንን ዝንብ መቁረጥ ነበረብኝ መሰለኝ። ይሄንን በዚህ ጋር እንደዚህ ግን this is not something you always do። ሁሉ ጊዜ የምታረቡት ነገር አይደለም። I feel something ፊቴ ላይ የሆነ ነገር አለና የሆነ ስሜት ይሰማኛል። anyway I think ፀጉሬ በደንብ አልተሰበሰበም። I need to like do something with it. Let me just put it in a ponytail. This thing is too small for my head. I think not also for my hair. Let's put here. እዚህ ጋር የተቀባው ምን ትዝ አለኝ መሰላችሁ? 3ኛ ዓመት የኮሌጅ ተማሪ ያለ ከኢንቨስተሮች ጋር የመስራት እድሉ አጋጥሞኝ ነበርና ወደ ደብረ ሊባኖስ የሚባል ቦታ ሄጄ ነበርና እንቁላል እየተቀባው ትዝ ያለኝ ከእንቁላል የተሰራው ድልድይ ነውና ያው ቦታው እንግዲህ ተብሎ በልምድ የሚጠራው እንግዲህ ፖርቹጊስ ብሪጅ ወይም ደግሞ ሰባራ ድልድይ ነው እና ፈን ፋክት ስለዛ አካባቢ እንትን ስል ሳነብም ካገኘሁት ያው ቦታው ፖርቹጊስ ብሪጅ ይባል እንጂ የተሰራው በኢትዮጵያውያን እንደሆነ እና
እንዳውም ምንድነው ሰው ኮንፊውዝ የሚያደርገው የነበረው በ16ኛው ክፍለ ዘመን በፖርቹጊሽ ሚሽነሪዎች መጥተው እንደሰሩት ነው። ግን በ19ኛው ክፍለ ዘመን በኢትዮጵያውያን የተሰራ ድልድይ ነው እና ይሄ ድልድይ የተሰራው ከሰጎን እንቁላል፣ ከአሸዋ እና ከላይምስቶን ነው እና ቦታው ኢትስ ቬሪ ቢዩቲፉል እና ኔቸር የምትወዱ ምናምን አይነት ሰዎች ከሆናችሁ you guys should go and check it out። በጣም የሚገርም ቦታ ነው። የምትወዱትን ሰዎች ምናምን ይዛችሁ ሄዱ። ስፔሻሊ ላይክ ሃይኪንግ ምናምን የሚወዱ ሰዎች የሚገርም ክሊፍ ነው ያለው፣ ዋተርፎል አለው፣ በጣም የሚገርም ቪው ነው ያለው፣ ሪቨር አለው ውስጡ እና ኢትስ ሶ ቢዩቲፉል እና ቼክ ኢት አውት። አይ ሆፕ ዩ ለርንድ ሰምቲንግ። አሁን ተቀብቼ ጨርሻለሁ። እንግዲህ ፊቴ ላይ የተቀባሁት እስኪደርቅ ድረስ ጠብቀን እንመለሳለን ማለት ነው። Hi my lovelies, I am back. 30 ደቂቃ ሆኖኛል ነው አሁን። like I could barely smile. መሳቅ አልችልም። even like you can't see my upper lip moving. ምንም በቃ I am finished. you know so እንደደረቀ የምታውቁት you hear that? እንደዚህ አይነት ድምጽ አለው። so አሁን we're going to start and I am super scared. my god. so አሁን እንጀምር. are you guys ready to laugh? so ከየት ልጀምር? I think let me start from here. God. Oh my god. እዚህ ጋር እና እዚህ ጋር you guys have no idea እንዴት እያሳከከኝ እንደሆነና ወይኔ በማርያም እዚህ ጋር ገብቷል ፀጉሬ እና እንዳው እንደፈራሁት አይደለም like okay Okay. I'm not gonna lie, but it hurts like hell. በስማ በተለይ like በዚህ በኩል ምንም ፊል አላደረኩትም። በዚህ በኩል ግን it hurts በጣም ያፍንጫዬ ማለት I wanted to do it ለብቻው ግን I want to see this. maybe የቡናው ከለር ምናምን ነገር ሀይድ አድርጎት ነው እንጂ I am so sure like ፀጉሬን አንስቶታል. yes what did I say? I don't know like ከታያችሁ ግን I don't think you can see it anyway. but Lord አሁን አፍንጫዬ I swear to God like እዚህ ጋር በጣም ነው እየተሰማኝ ያለው የሆነ ነገር ነው የምመስለው yep it hurts okay እኔ አሁንኛው ምን ጠለጠለው ልቁረጠው so that peacefully እንድነቅለው you know like last time በቲሹ አይደለም ያደረኩትና my god like you guys I swear to God ይውላችሁ ፀጉሬን
እንዴት እንዳነሳው። ኦ ኖ I'm going bald. It's on my face. ችግር የለውም ግን አሁን የቀረኝ አፍንጫዬ ነው እና የኔ ጌታ ሆይ Yep. You see guys, ማርያምን like you have no idea. በደንብ አድርጎ ነው like አፍንጫዬ ላይ ያሉትን እንትኖች ያነሳሳቸው ማለት ይሄ like white headዎችን last time I tried it ፔፐር ታውል አልነበረኝም እና ዝም ብቻ ፊቴን ተቀብቼው ከዛ ልክ ሲደርቀኝ ያጣብኩት like I tried to peel it off ግን ምንም ይሄ ያጣበቅኩበት ነገር ስላልነበረ it didn't really help እና አሁን like I could see the white head like for real ማለት ነው oh my god that's actually cool you know ደግሞ yep it did ታጥቤው ልምጣና you guys will see how beautiful it looks so you guys oh my god look at that this is so smooth like ማለት you have no idea I am like super satisfied with the result my skin looks flawless በስማሙል ማለት like ስነካው ደግሞ ያለው comfort like it's just so beautiful honestly I am not lying and I'm pretty satisfied by the result too. Was it a painful experience? Yes, it was painful, especially like እዚች ጋር ትንሽ ያመመችኝ ነበረ እዚህ ጋር ግን it's because like white headoች ነበሩኝና አሁን ስነካው ራሱ like አፍንጫዬ like the feeling you have no idea like ባስነካችሁ ራሱ ደስ ይለኛልና I advise you like strongly advise you to try it at home ከዛ ደግሞ ማለት ነው I want you to like comment subscribe and hit that the bell button ክሊው የምትለው ፖስት ሳደርግ እንድታዩ if there's anything you guys want me to try comment ላይ ጻፉልኝ I am so satisfied with the result like I am so satisfied this is beautiful so thank you for watching have a good one bye bye